ዘፈመሽ ጋር ቆሜ አንድ ሰው ይመጣና ናዝሬት እንደወስደ ይጠይቀኛል። 4000 ብር እንስማማና መንገድ እንጀምራለን እና ሰርግ እንደሚሄድና በሰሚት በኩል እንዳልፍለት ይጠይቀኛል። ካሜራማን እዛ እየጠበቀኝ ነው አለኝ። ፊጋጋ ጫት ገዛን 200 ብር አዋጣሁኝ። ሰሚት ጋር ስንደርስ ስልኬ ካርድ ዘጋ ይለኝና ከኔ ስልክ ተቀብሎ ካሜራማኑ ጋር ይደውልለታል። ከዛ ሙሉ የካሜራማን እቃ የያዘ ልጅ እንጭንና መንገዳችንን እንቀጥላለን። ከዛ በኋላ በእኔ ስልክ ነበር ሲደዋወል የነበረው እና የሆነ ሰዓት ተደወለለትና ቱሉ ዲምቱ አደባባይ አካባቢ ዘመድ እንዳለ እሱን ይዞ እንዲመጣ በዛው ይነገረዋል። ስልኩን ቴክስት አድርጉልኝ ይልና ወደ እኔ ስልክ ቴክስት ይደረግለታል። ልክ አደባባዩ ጋር ስንደርስ ካርድ ዘጋ በእናትህ ያንተ ስልክ አለኝና የኔን የካሜራማኑን ስልክ ተቀበለዋል። በካሜራማኑ ስልክ ከኔ ስልክ ላይ ስልክ ወስዶ ደወል። ከዛ የቱ ጋር ናችሁ ምናምን ኮሮላ መኪና ነው ያዝነው ምናምን ይሉታል። ከዛ እሺ የቱ ጋር እሺ በቃ የሆነ ነገር አንበቡና ንገሩኝ ወይ ይላል። ከዛ የሆነ ስም ይነግሩታል። ከዛ መስኮቱን ያወርድና እዛ አካባቢ ላለ ሰው እንደዚህ ምናምን ቦታ የቱ ጋር ነው ምናምን። ከዛ ያ ሰውዬ ደግሞ ይጠቁመዋል ማለት ነው። ይወርድና ሮጥ ብሎ ይታጠፋል አለ። ከዛ እንደ ቀልድ 30 ደቂቃ ቆመን ጠበቅንና ፍሬንድሽ ምንድነው አይመጣም እንዴ ምናምን ስለው ካሜራማኑን ኧረ እኔም ጠዋት ነው እኮ ይደወለልኝ አላውቀውም ከዚህ በፊት ምናምን አለኝና ሁለታችንም ስልካችንን እንደተበላን ገባን አለኝና